አሁን እንደዚህ ዶሮሽን አጥበሽ ጋዙ ላይ ትጥጃለሽ። ከዛ በኋላ ምን ያስፈልጋል መሰለሽ? ፍልፍል አስዋድ እሺ፣ ይሄ ፍልፍል አስዋድ ነው። ጣሙ ምናምን እንትን እንዲልሽ ነው የምቀቂ የምታረጊበት። ያው እኔ በርግጥ አጥባለሁ በደንብ ግን ላዝም ከዚህ ጋር። ይሄ ደግሞ ጨው ነው። ጨው ታውቃለህ? ምልህ በእነሱ ቋንቋ ምልህ ነው የሚባለው። ምልህ ያው ጨው መሆኑ እንጂ የእነሱ አረብኛ ምን አገባሽ? በቃናል። ያው ሳታበዥበት እዚህ ውስጥ ጨው ከበዛ መጥፎ ሩዝ ውስጥም ስለሚገባ እንትን ይልብሻል። ጨው ይበዛብሻል በትንሹ። አሁን ይሄ አይወርዱም ለዚህ ነው። ከዛ ይሄ እንደዚህ አለቀ። ከለሳውን ትከርናለሽ በደንብ ሳከኝም ባከነኝ ችግር የለውም። ከዛ ይሄ ይቀቀላል ለስንት ሰዓት? አሁን 12 ሰዓት ተኩል ነው። 11 ሰዓት ሲሆን በቃ ሰራለሁ። 40 ደቂቃ ወይም ደግሞ አንድ ሰዓት ነው የምፈልገው፣ ግን 40 ደቂቃ እዚህ በቂ ነው። እና እንደዚህ እንደበሰለና እንዳልበሰለ በቢላ ነክተን እናያለን። እሺማ አሁን አየሽ ዶሮው በሰለ። ከዛ እዚህ ላይ ያወጣለሁ። አሁን እዚህ ላይ ሳህን ላይ ያደርገዋለሁ እንዲቀዘቅዝ። ይሄ አጥንቱን ከውስጥ ስለማወጣ እንዲቀዘቅዝ እዚህ ላይ ያደርገዋለሁ ሁሉንም ማለት ነው። ከዛ ሩዙ እስከሚበስል ምናምን ድረስ ይሄ እዚህ ላይ ይቀዘቅዝልሻል ማለት ነው። አጥንቱን ከውስጥ ስታወጪ አያቃጥልሽም። እሺ አሁን ይሄንን ዶሮ ዝም ብለሽ አጥንቱ እንዴት ከውስጥ እንደማወጣ ማለት ነው። አጥንቱ ይጣላል። እንዳለ ታወጣለሽ። እንዳይገባበት ይሄ ምን እንደዚህ እንዳይገባበት በደንብ ታወጣለሽ። ስበሉ ጥርሳቸው ውስጥ ንክስ ካለ አላወጣሽ ነው የምትለው ሴትዮዋ። እንደዚህ ሁሉንም ተደብቆ የሚገባብሽም አለ። እሱ ይሄንን እንደዚህ ካወጣሽ በኋላ ደግሞ ይሄ ትልቁን ፍርፍር ታደርጓለሽ። ይሄ ትልቁ በእርግጥ በማመሳም ይፈረፈራል። ቢሆንም ደግሞ በዚህ እቺ ፍርፍር ከውስጥ እንደዚህ ታገኛለሽ ማለት ነው። ሙሉ አጥንት መኖር የለበትም። አይደለ? አሁን ይሄ በኋላ ደግሞ ሲሰራ አሳይሻለሁ። ከዛ ይሄ ይጣላል፣ አጥንቱ ይጣላል። ማለውን ንካት። አሁን ደግሞ ሽንኩርት አንድ ራስ ሽንኩርት ነው የከተፋት። ያው በዚህ በቀቀልኩ ድስት ነው የምሰራው ሌላ ድስት ከማወጣ። አሁን ዝብዴውን እንጨምራለሁ። ይሄን ግማሹን ዝብዴ እዚህ ውስጥ ዝብዴ፣ እዛ ውስጥ ዝብዴ ነው የሚገባው። ይበቃል። ይሄ እዛ ውስጥ ማድረግ ጋለሁ። ይሄን ዝጊ ሻፍኝ ጠቅቤ እንደዚህ። ከዛ ይሄን ከፍተሽ ጨምሪበት የላኛውን ፍሬዘር። አይዋ ከዛ እንደዚህ ምሽ ታቁላለልሽ። ዝም ብለሽ ታቁላለልሽ። እሱ ራሱ ከተቁላለው ደግሞ አሳይሻለሁ። አሁን አየሽ እንደዚህ ሽንኩርቱ ጥብስ አለ በደንብ ያለ በደንብ መጥቆር የለበትም። አያ ከዛ ይሄን ክፈጅልኝ ስማው ያዋ ነስልኩ ያሽ ድስቱን አሳይ።
ድስት ብቻ አንቺስ? እኔ ለምታያለ ከዛ ይሄንን አንድ ሁለት ባለፈው ስንት ነበር? ሁለት ሶስት ሲሙ ምንድን ነው? በዚህ በሹካ ማንካ ሹካር ማንካ አራት አረኩበት። ስማክ በፌስታል ይገዛልሽ አይደል? በፌስታል ማለት አዎ። ይሄ እንደዚህ ታረጊና ካነሰ በኋላ ጨምርበታለሽ ካላችሁ አሁን አይሽ። ከዛ ውስጥ ምን ጨምራለሁ? ዶሮ ቅድም የዶሮ አጥንት አወጣሁበት ዶሮ ማለት ነው። ጋዙን ትቀንሻለሽ ስማኩ እንዳይቃጠልብሽ እንደዚህ ታደርጓለሽ። ይሄ እንደፈለክ አማሲ ይሄ ሙትት እንዲልልሽ አማሲ ነው። ከዛ አንድ ላይ እንግዲህ እንድቁላላልሽ ተሰጣጣ። ከዛ ይሄ ማይኒዝ ነው። ማይኒዝ ሁለት ማንካ አንቺ ሁለት ማንካ የማይኒዝ ከዛ ይሄን እንጅብል ከፈተራ እሱ አንድ ማንካ አታሪቂማ እዚህ ድስቱ ብቻ ላይ ያሳይ። ከዛ ስማኩን ያተጠምቁበታል። አሁን ስለዚህ ደግሞ ስማክ ትንሽ አሁን አራት ነው አደረኩበት። ላይወዱም ልጆቹ ስማክ በደንብ ላይወዱ ይችላሉ። ይሄ ኮላስላውን ይበቃዋል። ስበስል ደግሞ አሳይሻለሁ። አሁን ይሄ አሁን በሰለ። እሺ አሁን ይሄ ከላስ በስሏል። ዶሮ በስሏል። ሩዙም ጨርሰናል። አሁን ምን ሳህን ውስጥ ነው የምንከታው? ሳህን ውስጥ ነው የምንከታው ማለት ነው። አይን ሩዝ ውስጥ ምንድን ነው የሚጨምረው? ይሄን ሽበት ነው የሚባለው። እኔ ያው ነግሬሻለሁ ከትፌ ነው። አንቺ ደግሞ ገና ቅጠል ለምትገዛልሽ ውስጥ ያው የምበቃውን አለ። በደንብ ስበዛ የማይወዱ አሉ፣ ስበዛም እኔ ግን ያው ይየልንም ትንሽ ነው የማረግበት። አዎ አንቺ ረጃጅሙ ነው የሚገዛልሽ። አንቺ ከዛ ደግሞ ቀርገሽ ከትፈሽ እንደዚህ ከትፈሽ ትጨምርበታለሽ። ስትያ ታውቃለች፣ ትገዛልሻለች። ሙጅ እንጅላል ባክዶንስ የምንጨምር ውስጥ ላዝም እንደዚህ አይነት ሽበት መሆን አለበት። ይሄ ማለት ነው። ቅጠሉ እኮ ነው አልቋል። ቅጠሉ የለም። እኔ ከትፌ ነው። ባለፈው እኮ አላሳየሁትም። አንቺ የለሽም አልመጣሽም የዛን ቀን። አሁን ይሄ ካላስ ይበቃዋል። እሺ ውሃ ትንሽ ጨምርበታለሁ። ሩዙ እንደዚህ ነው የሚቀቀለው። ሲበስል ደግሞ አሳይሻለሁ አበሳሰሉን ማለት ነው። አሁን በሰለ ማለት ነው። አየሽ ሲበስል እንዴት እንደሆነ አየሽ ከለሩ ራሱ። ከዛ ያው እንደበሰለና እንዳልበሰለ የምታውቂ እንደዚህ በእጅሽ አንስተሽ ይበቃል። ያው ገና ስለምማሰል ምናምን ከዛ ይሄንን ከዚህ ላይ አንስተሽ በመጠነፈፋ ታጠንፋለሽ። አሁን ስልኩን ትይዝልኛለሽ። አሁን እንደዚህ ታጠነፋለሽ ማለት ነው። ከዛ ለዚህ ውሃ ተመልሶ ድስት ላይ ስለማይጣድ እንደዚህ እስከሚጠነፈፍ ጠብቀዋለሽ። በላስ ከውስጥ ሰርግ መልሰሽ ድስት ውስጥ ነው የምታረጊ። መልሰሽ እዚህ ውስጥ ትመልሺዋለሽ። እሺ የቀቀልሽ ውስጥ ትመልሺዋለሽ።
ሶስታው ምን እንደምከት ደግሞ አሳይሻለሁ። ለምን ከሩቁ ወይ ኮተቱን አሳይ። ያው እንደዚህ ሳይኑ ፎቅ አታሳይ። እዚህ ሳኑ ብቻ ሳይ እንደዚህ ከታች ከላይ ሩዳስ ከሩዳስ አለ ትንፋሹ ደስ አይልም። ትቀምሳለሽ። ከዛ የሰራሁትን ዶሮ ምን አደርገዋለሁ? ቃጠለኛ ትኩስ ነው። አዳርሼ ደግሞ አሳይሻለሁ። አሁን አየሽ እንደዚህ አድርጋለሁ። አዳርሻለሁ ያንም ማለት ነው ያለሽ። አሁን አዳርሻለሁ። ያይ እንደዚህ ስልኩ ምን ጠምቁት ከላይ ሩዙን መልሼ ጠምቁታል። ይሄን ደግሞ ለኛ ሰራለ በጣም የሚወዱት በጣም እንዴ በብር ራሱ ይሄን ሳህን 100 ብር ሰርቻለሁ። ሴትዬ ስሪፍ ላይ 150 100 ብር ለሰው ማለት ነው በብር። በጣም ነው የሚወዱ። በጣም ከሚወዱት ምግብ ይሄን ነው። ለምን ለህፃንም ይሆናል ለአዋቂም ይሆናል። የሚያቃጥል ለማይበላ ይሆናል። እንደዚህ ታስተካክያለሽ። ትክክል ታደርጓለሽ። ከዛ እዚህ ላይ የሚቀባን ደግሞ ቪዲዮ ሰራልሻለሁ መሰለሽ። ዛይሽ መታ አድርገሽ እዚህ ላይ እንደዚህ ትቀባለሽ። ገባሽ? ቡኒ እንዲሆን ማለት ነው። ላይ ቡኒ እንዲሆን ምክንያቱም እንትን ውስጥ ነው የሚገባ፣ ፍሩን ውስጥ ነው የሚገባ። አሁን ይሽ እዚህ ውስጥ ከተትኩት ከላይ ነው እየከፈትኩበት ጋዙም ማለት ነው። ከዛ ይሄ ቡኒ ሲሆን ጋዝሽን ትዘጋለሽ አለ። ከዚህ በኋላ ማብላት ብቻ ነው ማለት ነው። አሁን የመጨረሻ ነው በቃ።